እምነት ወደ ውስጥ ነው፣ ፍልስፍና ወደ ውጭ ነው። ታወራዋለህ እሱ እኮ እንትን ነው ስትል ፈላስፋ ሆንክ። እሺ ተፈላሰፍክ፣ አየህ በራስህ ተማመንክ። አሁን ለምሳሌ በቃ የሆኑ ሰዎች የሚጮሁት ሰዎች ኦኬ የሚጮሁት ሰዎች መሐመድ አሊ ቡርሃን እንደዚህ ነው ሲሉ ተናገርኩ በኮንፊደንስ ልበ ሙሉ ሆኖ። እኔ ግን አልናገርም። እሺ ማመን ወደ ውስጥህ ነው። ኢህዲነ ሲራጡል ሙስተቂም ሲራጡል ለዚነ አንዓምተ አለይሂም ገይሪል መግዱቢ አለይሂም ወለዷሊን። እንዴ ለማኝ ነህ። አማኝ ስትሆን ለማኝ ነህ ወደ ላይ እንጂ ዳኛ አይደለም። አትዳኝም። ወማ ዐለይና ኢለል በላጉል ሙቢን ማለት በእኛ ላይ ግልጽ ማድረስ እንጂ ሌላ የለብን። ስለዚህ አመ የተሰአሉ ስለምን ነገር ይጠያየቃሉ? ስለ ታላቁ ዜና አለዚሁም ፊሂ ሙኽተሊፉን አይግባቡም። አዎ ይሄንን ግን ያወቅኩትና የገባኝ ከሶቅራጥስ ጀምሬ እስከ ሳርተር ድረስ ፊሎዞፊን ስላጠናሁ ነው። ኦኬ ፊሎዞፊን ስላወቅኩኝ ነው። I read philosophy in depth. I know philosophy, brother. I know. I studied it. I loved it. ሶቅራጥስ እውነትን ከሰው አናውቅም እኮ አለ። ስለዚህ ወህይ ያስፈልገኛል እያለ ነው። እንዴት አላከብረው? ሶቅራጥስ አንድ ሰው መጥቶ መምህር ሆይ አንድ ነገር ልነግርህ እፈልጋለሁ ሲለው ምንድን ነው? ቆይ ከመንገር በፊት መንገርህ ለእኔ ይጠቅመኛል? አይ አላውቅም፣ እንደው ስለሰማሁ ነው። እሺ ለአንተ